ዛሬ አዲስ ስራ ይጀምራል። እናቴ ሁል ጊዜ ስራ ክብር ነው ትለኝ። የሰውን ጫማ ባብስም ልናይ ግን ንጹህ ነው። መሳቅ ለምልብኝ ሁሉ ነገ ላይ ይገርም። ስማ ሳሙ፣ ቆሻሻ የደሃ ልጅ ልስጥሮ ጀምሯል አሉ። ዛሬ ሄደን እናንቋሽሻለን። ምን ታስባለን? አዎ ይሄ የደሃ ልጅ ስራ ጀምሯል እያሉ ዛሬ ሄደንማ ማዋረድ አለብን። ደግሞ የአንድ አይትን ጠርተን በሱ ፊት ነው ማዋረድና ማሸማቀቅ ያለብን። ዛሬ ጫማችንን እናስጠርገዋለን። በሰው ፊት እንድንበረከክ እናደርጋለን። በል እንሂድ አሁን። ተነስ እንሂድ እናሸማ። እዚህ ሰፈርማ አይጠፋም፣ እናገኘዋለን እዚህ ሰፈር። አዎ ብዙ ሰዓት እዚህ አካባቢ ነው ይታያል የሚባለው። ስለዚህ ከዚህ አካባቢ አይጠፋም። ልስሮ ና እስኪ ና። ይሰራላችሁ? አዎ ይሄ ወልውልልህ። በትክክል አስቀምጥ እንጂ እንዴት ነው? ክሩን ውሃ እንዳታስነካው። አፍተ ነው በእናትህ። እንዴ ኤፍሬም ምን እያደረጋችሁ ነው? አቤልን እንዴት ታደርጉታላችሁ? ምን ችግር አለ? ስራ አይደል እንዴ? እሱ ሰራተኛ፣ እኛ ደንበኞቹ ነን። ምን ችግር አለ? ቶሎ አፍጥ ነው አባ። እኔ ቸኩላለሁ። ፈጠን አድርግ። ጨርሻለሁ። የሰራሁበትን ስጠኝና ልሂድ። ድሮም ለፍርፋሬ እንደምትኖር እናውቃለን። ይኸው አንሳ። ምንድነው ምን ስያሜ ንስጠ? እኔ እንኳን የሰራሁበትን 10 ብር ነው የጠየኩት። አንተ ደግሞ በዚህ ብር ይለናን ገዛበት እንዴ? እንዴት ነው የጠገቡኝ? ኧረ ሞት መልስ ከሆነ ተታርጋለሁ እንደሚጫማ ያማ ልትራልሽ ስራ ግን የሊስትሮ አይመስልም። ከዚህ በፊት ትሰራለህ እንዴ? ያው የትኛውም ስራ እኮ በክብር ስትሰሪ ያከብርሻል እንጂ አያዋርድሽም። እኔ ለዛ ነው በጥንቃቄ የምሰራው። ሌላ ሊስትሮች ግን ይቻኩላሉ፣ ያበላሻሉ። ተማሪ ነው? ተማሪማ ነበርኩኝ። አሁን ግን የህይወት ተማሪ ነኝ። ስምን ማን ልበል? ስሜ አቤል እባላለሁ። ግን ይቅርታ እያደረግሽልኝ ያንቺንም ብጠይቅ አይደብርሽማ? እኔ ረብቃ ጨርሻለሁ። ጨረስክ? ብዝሬልሽም እንደ 10 ብር እኮ ችግር የለውም። ይሄ ለአታየህን ትትናና ለስራህ ሞል ጥንካሬ ነው። እሺ ኧረ እንደዚህ ይቀደር ያዩ ቴንክ ዩ። አይታባችሁ ቆንጆ
ለዛ ለለማኝ እኮ ብር ሰጥተው ሄደች። አይገርምም? እቺ ልጅ አውቃታለሁ። የትልቅ የባለ ሀብት ልጅ ናት። አቤል በሷ በኩል እንዲያልፍለትም አይፈቅድለትም። እኔም አልፈቅድለትም። የሆነ ነገርማ ማሰብ አለብህ። ማሰብ አለብን። ሊያልፍለት አያልፍለትም።